بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبرك قسمك وتحقق على عدائك وعيدك والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أما بعد فسلام الله عليكم ورحمته وبركاته ربي اغفر لنا خطيئتنا يوم الدين ወዳጆቼ አንድ አባት አንድ ምክር ሰጡን ይሄ ምክር ወሳኝ ስለሆነ ለእናንተው ላጋራችሁ ልጆቼ አሉ እንደ ግሪደራት ሆኑ አሉ ግሪደር ጎዳና ይቆፍራል አስፋልት ይሰራል ድንጋይ ያስወግዳል ሚና ብዙ ነው የሚሰራው ግሪደር እንደ ግሪደር አትሆኑ አሉ ለምን ሲሏቸው እሳቸውም ሲተነትኑ ምን አሉ ግሪደር ይሰራና አስፋልቱን ከሰራው ካለማው በኋላ አስፋልቱ እንዳለቀ አስፋልቱ ላይ የመሄድ እድል አይሰጠው ለምን አስፋልቱን ይጎዳዋል ተብሎ ይታሰባል ግልጽ ነው ስለዚህ ግሪደር ምን ይደረጋል ወደ ዳር ይወጣና ይቆለፋል ሌላ አስፋልት ሲበላሽ ነው የሚፈለግ እንደ ግሪደራት ሆኖ አሉ አባት ይሄ ነው ትልቁ መልእክት ዛሬ ከእናንተ ጋር ቆይታ ማድረግ እንፈልገው የኢትዮጵያ ሙስሊም ለአስጨራሽን ትግል አድርጎ የሚወዳቸው ብርቅዬ ልጆቹን ገብሮ ኢትዮጵያ ውስጥ ተአምርን ሰርቶ ለውጥ አምጥቷል በኢዝኒላህ የዚህ ለውጥ ባለቤት እናንተ ናችሁ እናንተውም የመቱን ከዋክብቶች የትግሉ ግንባር ቀደም አርጋችሁ አሳትፋችኋል ታስረን ተጨንቃችኋል አዋጣችሁ ደግፋችኋል በዱዓችሁ አልተለያችሁና አገራዊ ለውጡን አላህ አመጣው ዱዓችሁን እኛም በማስፈታት ብቻ አላህ አልቋጨው ኢትዮጵያ የምትባልን አገር ለወጣት ይሄን ጀብድ የሰራ ሙስሊም ዛሬ እንደ ግሪደር ዙሮ ወደ ኋላ ተመልሷል አገራዊ ተሳትፈው ላይ ደካማ ሆኗል በአገሪቱ የለውጥ ጉዞ ላይ ቁጭ ብሎ ተመልካች መብት ጠያቂ ሆኗል አሁን ምኑ ነው ቀፍድዶ ያዘ ምኑ ነው ወደ ኋላ የጎተተን ችግራችን ምንድነው ይሄ ልብ ብላችሁ ስታጠኑት አንድ ያልተፈታ ጥያቄ አእምሯችን ውስጥ እናገኘዋለን እኔ ባለፈው ሶማሌ ክልልም ሄጄ ያልኳቸው ነበር ከጨረቃ ቤቶች በፊት ጨረቃ አስተሳሰቦች መፍረስ አለባቸው ቀፍድደው ያዙን ወደ ኋላ የጎተቱን ኹራፋቶች አእምሯችን ውስጥ አሉ በዋናነት የሚጠቀሰው ፖለቲካዊ ተሳትፎ የኢስላም እንዳልሆነ ማመናችን እናንተና ወንበር ነው የሚወዱ ይባላል አይደል ወንበር ችግሩ ምንድነው እሱ ነው ከናንተ ጋር ለባት ዛሬ መሰጥ ወንድሞቼ ፖለቲካ ማለት ምን ማለት ነው እየጠየቅኩ ነው እንግዲህ ማወያያችሁ ኢንሻአላህ ታግዙኛላችሁ አይደል ፖለቲካ ማለት ባጭር ሲገለጽ ህዝብ መምራት አገር ማስተዳደር የአገርን ሰላም ማስጠበቅ ህዝቡ የጤና አገልግሎት እንዲያገኝ ማድረግ የፍትህ ስርዓት ዘርግቶ ሰዎች የማይበደሉበት የህግ ሲስተም መዘርጋት የአገርን ደህንነት መጠበቅ የህዝብን ሰላም መጠበቅ ህዝቡ ትምህርት እንዲያገኝ ማድረግ አንዲት አገርና ጎረቤቶቿን አገራዊ ትስስር መፍጠር በጥቅሉ ፖለቲካዊ እንቅስቃሴ ይባላል ከዚህ ውጭ አለ ወዳጆች አብይ እዚህ ውጭ ይሰራዋል አለው እንዴ የለውም እሱ ጠቅላይ ሆኖ ሚኒስትሮችን አደራጅቶ አንዱን የትምህርት ሚኒስተር ይለዋል ትምህርት አዳርሰን
ሌላው የመከላከያ ሚኒስትር ይለዋል፣ ሰላም ጠብቅ ማለት ነው። ሶስተኛውን የጤና ሚኒስትር ይለዋል፣ ጤንነትን የማህበረሰቡን ጠብቅ ማለት ነው። ፖለቲካ ማለት አንዲት ሀገር የምትመራበት ቀመር ማለት ነው። ይሄን ዛሬ በደፋሩ ቃል ዒባዳ ነው ልላችሁ ነው ፊታችሁ የተሰየምኩት። ዒባዳ ማለት ምን ማለት ነው? ነቢያቶችን አላህ ለምን ላካቸው? አላህ ራሱ ይንገረን፣ ወለቀድ በዓትና ፊ ኩሊ ኡመትን፣ ንገሩኝ ወዳጆች፣ ረሱላን፣ በእያንዳንዱ ህዝብ ላይ መልእክተኞችን ልከናል። ምን ሊያደርጉ? አንድ ጥሪ ያላቸው፣ አን ዕቡዱላህ፣ አላህን ተገዙት ሊሉ። በዚህ እንስማማለናል። አላህን መገዛት ማለት ግን ምን ማለት ነው? እዚህ ጋር ነው ትልቁ ችግር ያለ። ቁንጽል እይታ ያለን እዚህ ውስጥ ነው። መስጅድ ተኮር የሆነ አስተሳሰብ ያለን እዚሁ አንቀጽ ውስጥ ነው። አን ዕቡዱላህ፣ አላህን ተገዙት። ለዒባዳን ሊያስተምሩን የተላኩት። ዒባዳ ማለት ምንድን ነው? እውቁ ጠቢብ እብኑ ተይሚያ ይፈስሩልን። አልዒባደቱ፣ ዒባዳ ማለት እስሙን ጃሚዑን፣ ጥቅል የወል ስም ነው አሉ እብኑ ተይሚያ። ሊማ ዩሕቡሁ ላሁ ወየርዳህ፣ አላህ ለሚወደውና ለፈቀደው ነገር መጠሪያ የሆነ ጥቅል ስም ነው። ሚነል አቅዋል፣ ከንግግር፣ ወልአፍዓል፣ ከድርጊት፣ አዛሂረቲ፣ በውጭ የሚታይ፣ ወልባጢና፣ በውስጥ የሚሰራ። ይሄ ጥቅሉ ምን ይባላል? በአንድ ድምፅ ምን ይባላል? ከኋላ ዒባዳ ይባላል። ዒባዳ ማለት ጥቅል ነገር ነው፣ ሰፊ ነገር ነው፣ ህይወት የምትመራበት ቀመር ነው፣ የህይወት ዘይቤ ነው ዒባዳ ማለት። እብኑ ተይሚያ ምን አሉ? ጥቅል ስም ነው አሉ። ሚነል አቅዋል፣ ንግግርንም ያካታል። ንግግር ስንል ንገሩ፣ በአፍ የሚነገር ነገር፣ ቁርአን መቅራት፣ ዚክር ማለት፣ ዳዕዋ ማድረግ፣ ማሰገድ፣ ኢቃም ማለት፣ እኒህ ብቻ ናቸው ካፍ የሚወጡ ነገሮች? ንገሩኛ። ከዚህ እስኪ ያልፋችሁ ንገሩ ወዳጆች፣ ንገሩኛ። መልካም ንግግር ዒባዳ ነው አይደለም? ይኸውም ትልቅ አጅር ያለው። አልከሊመቱ ጠይበቱ ሰደቃ። እስልምና ሲያወጣው ከለመድ ነው ስዕል መልካም ንግግር ሰደቃ ነው። ለሰዎች ጥሩ መናገር፣ ወቁሉ ሊናስ ሑስነን፣ ለሰዎቹ መልካምን ተናገር፣ በንግግር አትጎርብጠው ያንሰ። ግልጽ ነው። አንድ ነገር በሁለት መልኩ ሊነገር ይችላል። አንድ ጥሩ፣ አንድ በጣም ጥሩ። መጥፎውን እዚህ መስጂድ ላይ ያላነሳው። ዒባዳ ማለት በአፍ የሚነገር ነገር ሊሆን ይችላል። አንዱ መልካም ንግግር፣ ለሰዎች መብት መጮህ። ላ ዩሒቡ ላሁ ልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙሊም። ጮኸ እኮ ድምፃችን ይሰማ ማስተጋባት እኮ ቁርአናዊ መነሻ ያለው። የተበደለ ሰው ይጮኻል፣ ድምፁን ያስተጋባል። ይሄ ዒባዳ። ፍትህ ይከበር ማለት ዒባዳ ነው። ሰዎች ሰውን ሲበድል አይተህ ተው ማለት ዒባዳ ነው። እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህ በድሎም ይሁን ተበድሎ ስታገኘው እርዳው። ሲበደል፣ አዎ ሲበድል እንዴት እጁን ያዘው ተው ብለህ። ፓርላማ ላይ ገብቶ ድምፅ መስጠት ዒባዳ ነው አይደለም? ንገሩኛ። ዒባዳ ነው ወዳጆች። አንድ ህግ ሊጸድቅ የማህበረሰቡን መብት የሚጻረር የማህበረሰቡን ሰላም የሚያናጋ አገሪቱን ወደ ጦርነት የሚከት ህግ ሲጸድቅ አይሆንም ማለት ዒባዳ ነው አይደለም? ዒባዳ ነው ወዳጆቼ። የሴቶችን የትምህርት ተሳትፎ፣ የጤናን ሁኔታ የሚመለከት ህግ ሲጸድቅ አዎ ማለት ዒባዳ ነው አይደለም? ዒባዳ ማለት ጥቅል ነገር ነው። መስጂድ ውስጥ ብቻ ነው እኛ ያሳጠር። ሚነል አቅዋል፣ የሚነገር ነገር፣ ካፍ የሚወጣ ነገር።
ሁሉ ዒባዳ ይባላል። ወልአፍዓል እስኪ ልምጣ ድርጊት ሲባል ሶላት፣ ሐጅ፣ ሌላ ጥቀሱልኛ። እነዚህ ብቻ ነው የምናውቀው። ድርጊት በጣም ሰፊ። የአንድን መንገድ ኮብልስቶን ማንጠፍ ዒባዳ ነው አይደለም? ነቢዩ ንገሯ ሰለላሁ ዐለይሂ ወሰለም ኢማጠቱል አዛ ዐን ጠሪቅ ሰደቃ። መንገድ ላይ ማህበረሰቡን የሚያስቸግርን አንዲት አዛ እኮ ነው። እኛ እኮ ገበታ እየተጫወትን ነው የምንመጣው። ገደል አይደል እንደ መንገዱ ሽሮ ፈሰስ አይደል እንደ መንገዱ ነው አይደለም? ይሄው የጋምቤላ ኤርፖርት ወጥቼ ወደ ጫፍ እስከወጣ አቧራ ነው። ምንድነው ስላቸው አንድ ታሪክ አዋቂ ምን አሉኝ? አይ የድሮው ጠቅላይ ሚኒስትር ይመጣል ሲባል ሽሮ ፈሰስ አድርገዋት ነበር፣ አሁን ፈርሳ ነው አሉ። ይሄን መንገድ ማስተካከል ዒባዳ ነው አይደለም ወዳጆቼ? ነገሩኛ። ዒባዳ ማለት ጥቅል ነገር ነው ወዳጆች። መስጂድ ውስጥ ለምን ያሳጠር ነው ዒባዳ? ሰፊ ነገር ነው ዒባዳ። ከሀገራዊ ተሳትፎ ያቀበን ነገር ለዒባዳ ያለን የተሳሳሰ ትርጓሜ። ዑመር ብኑ አልኸጣብ ረዲየላሁ ተዓላ ዐንሁ አንዴ የስልጣን ወንበራቸው ላይ ሆነው፣ ያው ምናባዊ ወንበር ነው የምነግራችሁ፣ በትዝታ ምን አሉ? አላህ እኮ አሉ ኢራቅ ላይ አንዲት ግመል ቢያነቅፋት እንቅፋት ቢመታት ይጠይቀኛል ብዬ ሰጋለሁ አሉ። ምን ብሎ አሉት? ያ ዑመር ሊማዛ ላ ቱመሂድ ለሃ ጠሪቅ፣ ጎዳናውን ለምን ያላስተካከልክላት? አንተነ መሪው እኮ። ግልጽ ነው ወዳጆቼ። ጎዳና ማስተካከል ምንድን ነው? ነገሩኛ በአንድ ድምፅ ከኋላ አልተሰማኝም። ፈራችሁት እንዴ? ዒባዳ ነው ወዳጆቼ። ፖለቲካ ማለት ከዚህ ውጭ አይደለም። ፖለቲካል ተሳትፎ ማለት ከዚህ የተለየ አይደለም። አዛሂረቲ በውጭ የሚታይ ስራዎች፣ ወልባጢና የውስጥ ደግሞ አለ። አላህን መውደድ፣ ነቢዩን ሰለላሁ ዐለይሂ ወሰለም መውደድ፣ ወደ አላህ መናፈቅ፣ ሸውቅ ኢላ ረቢል ዓለሚን፣ በወንድሞች ለሒስድ አለመያዝ፣ ኢኽላስህን ማስተካከል። ወልባጢና ይሄም ዒባዳ። ከእናንተ ጋር አሁን እያወራሁ ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ ወዳጆች? ይሄም እኮ ውሃ የሚያድለው ዒባዳ እየሰራ ነው አይደል? ነገሩኛ ዒባዳ እኮ ነው። ግልጽ ነው። እንዲሁ ተፋፍነን ሙቀት ይዞናልና ትንሽ ለስለስ ይበሉ ማለት ዒባዳ ነው። ዒባዳ ዘርፈ ብዙ ነው ወዳጆች። ነቢዩ የሚገርምህን ነገር ይንገሩ ሰለላሁ ዐለይሂ ወሰለም። ሰለሉ ዐላ ረሱሊላህ። ወፊ ቡድዒ አሐዲኩም ሰደቃ አሉ። ዒባዳው ለጥጠው እዛ ጥግ ሲያደርሱት አንድ ሰው ባለቤቱ ጋር በሚያደርገው ግንኙነት አጅር አለው አሉ። ምን አላችሁ ወጣቶች? ዒባዳ ነው እያሉ እኮ ሰሃቦቹ ልክ እንደገረማችሁ ገርሟቸው ጠየቁ። እንዴት የአላህ መልእክተኛ ስሜቱን ተወጥቶ ባለቤቱ ጋር ኢንጆይ አድርጎ እንዴት ነው ዒባዳ የሚሆነው ሰደቃ አጅር የሚያገኘው አሉ። ረሱል ሰለላሁ ዐለይሂ ወሰለም ሎጂካል መልስ ሰጡ። ምን አሉ? ሐራም ላይ ቢያውለው ኑሮ ወንጀል አለው ወይስ የለውም አሉ። ያን ስሜቱ አለው የለው? ዚና የሚባል ጸያፍ ወንጀል አዎ አሉ ሰሃቦቹ። ስለዚህ ሐላል ቦታ ላይ ሚስቱ ጋር ስለዋለው አጅር አለው አሉ። ግልጽ ነው። አጅር እየሰራችሁ ነው እኮ ብዙ ጊዜ። ዒባዳ በእስልምና እጅግ በጣም የተለጠጠ። ሰዎችን መመገብ ዒባዳ ነው አይደለም? ጉድጓድ ውሃ መቆፈር ዒባዳ ነው አይደለም? መንግስት እዚህ ውጭ ምን እየሰራ ነው ታዲያ? የመንግስት ስራ እኮ ይሄ ነው። ሙስሊም ክርስቲያን አይደለም፣ የሰው ልጅ ወፊ ኩሊ ከቢድን ረጥበትን ሰደቃ፣ ላጎረስካት አንጀት ሁሉ እንደ ሰደቃ ይጻፍልሃል። ረሱል ሰለላሁ ዐለይሂ ወሰለም አንድ ክሳ ይነግሩናል። በኒ እስራኤል ላይ የተከሰተ አንዲት ሴት ይላሉ ጋለሞታ ነበረች፣ ዝሙት የሰራች። እቺ ሴት
ወርዳ ወደ ወንዙ ወደ ጉድጓዱ ወርዳ ውሃ ጠጣ ወጣች። ስትወጣ አንድ ውሻ አገኘችው። ጉድጓዱ ውሃው ሲቀዳ የረጠበውን አፈር በምላሱ እየላሰ ሲዞር አየችው። ትክዝ አለችና ይሄ ውሻ እኮ እኔ ደርሶብኝ እንደነበረው አይነት ጥማት ውስጥ ገብቷል፣ ላጠጣው ይገባል አለች። በምን ታጠጣው? እሷም ቃል አዘችም፣ ወርዳ በእጇ ጠጣ ነው የወጣችው። ፈነዛት ሙቀሃ ይላሉ ሰለላሁ ዐለይሂ ወሰለም። ጫማዋን ቦቲ ጫማዋን አወጣችው፣ ወረደች ታች። ቀድታ መጣችና ማንን አጠጣችው? ውሻ። ወዳጆች የሰው ልጅ አይደለም። ወለቀድ ከረምና በኒ አደም የተባለውን አይደለም። ውሻውን አጠጣችው። ፈጉፊረ ለሃ አላህ ወንጀሏን ማራት። ውሻ ማጠጣት ዒባዳ ነው እስልምና ውስጥ። ህዝብ የጉድጓድ ውሃ አጥቶ ሲቸገር፣ ትምህርት አጥቶ ኋላ ቀር ሲሆን፣ የጤና ተቋማት አልሟላላቸው ብሎ ሲንገላታ፣ በበሽታ ሲያልቅ፣ ይሄም ማስተካከል ዒባዳ ነው። ፖለቲካ የሚሰራው ይሄ ነው። ወዳጆች ግልጽ ነው። አንዕቡዱላህ ነቢያቶች የተላኩት ይሄን የህይወት ስርዓት ለመዘርጋት፣ አላህ በብቸኝነት እንዲመለክ፣ ፍጡራን መሬት ላይ በሚያምር መስተጋበር አብረው እንዲኖሩ ሊያስተምሩ ነው የመጡት። ይሄ ደግሞ ዒባዳ። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ህይወታቸውን እስኪ እንመልከተው። ረሱል ሰለላሁ ዐለይሂ ወሰለም ማን ነበሩ? የመጀመሪያ ትልቁ ስራቸው የአላህ ነቢይ፣ የህዝብ አስተማሪ፣ የመስጂድ ኸጢብ፣ የመስጂድ ኢማም ነበሩ ሰለላሁ ዐለይሂ ወሰለም። ይሄን ነው ትኩረት ሰጥተን የምናውቀው። ግን ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ከ28 በላይ ጦርነቶችን በመሪ ጀነራልነት ያዘመቱ የጦሩ ታማጆር ሹም ነበሩ ሰለላሁ ዐለይሂ ወሰለም። ጀነራል ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም። ሰሃቦችን ሞራል ሰጠው የሚያሰልፉ ጀነራል ነበሩ። ይሄኛ ዒባዳ ይመስልናል። ረሱል ሰለላሁ ዐለይሂ ወሰለም የመስጂድ ኸጢብ፣ ኢማም፣ ነቢይ ብለናል። የአገር ጀነራል፣ የጦሩ ጀነራል ናቸው። መዲና የምትባለውን እስላማዊ ሀገር ያቋቋሙ የአገር መሪ ሰለላሁ ዐለይሂ ወሰለም መሪ እኮ ናቸው። አገር አስተዳዳሪ፣ መስጂድ ኮሚቴ አይደለም። ረሱል ሰለላሁ ዐለይሂ ወሰለም የአገር መሪ፣ ያች ሀገር እንዴት መሄድ አለባት የሚያስተባብሩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም መዲና ላይ እንደገቡ የመዲና ነዋሪያን ይሁዳ፣ ክርስቲያን፣ ሙስሊም አለ። ይሄ የሚኖርበትን ህገ ደንብ ወሲቃ የሚባለውን ያረቀቁ የህግ ጠቢብ ነበሩ ሰለላሁ ዐለይሂ ወሰለም። ግልጽ ነው ወዳጆች። አንድ ሀገር የምትመራበትን ህገ ደንብ ያጸደቀ ምጡቅ ነቢይ፣ ኸጢብ ብቻ አይደለም። ረሱል ሰለላሁ ዐለይሂ ወሰለም መዲና ላይ እንደገቡ ለውጥን ያመጡ፣ አገር ላይ ሪፎርምን የሰሩ የአገር መሪ ነበሩ። እንደምታስታውሱት ረሱል ሰለላሁ ዐለይሂ ወሰለም መዲና ሲገቡ መስጂዱን ሰሩ። ወደ መስጂዱ ሰው ዒሻ ለመሄድ ጨልሞታል። እንዴት ብሎ ይሄድ? ከዛም ሰሃቦችን አዘዙና ወደ መስጂዱ መዳረሻ ፖሎቹ ቁመው ፖሉ ላይ ጠዋፍ እንዲበራ አደረጉ። ግልጽ ነው። ሻማዎች እንዲበሩ ቀኝና ግራ አደረጉ። ሰው ከርቀት ወደ መስጂዱ ሲያይ ብርሃን ነው ጎዳና። ምን አሏት ታዲያ? መዲነቱል ሙነወራ፣ የምታበራው ከተማ። ሪፎርም ፈጣሪ ናቸው። ለማህበረሰቡ ችግር ቼንጅ ካታሊስት ነበሩ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም። የአገር ሽማግሌ ነበሩ። የአገር ዳኛ ነበሩ። አሰጋጅ ብቻ አይደሉም። ይሁዳውም ሙስሊሙም ክርስቲያኑም መጥቶ የሚዳኝባቸው ጠቅላይ አቃቤ ህግ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ባገሩ ቋንቋ ካላወራ ነው ዒባዳ አልመስለን እያለ ነው ወዳጆች። የህግ ባለሙያ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። የማህበረሰቡን ችግር የሚቀርፉ፣ የህዝቡን ረሮ ሰምተው መፍትሄ የሚሰጡ ሳይኮሎጂስት፣ ሳይካትሪስት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም።
ረሱል ሰለላሁ ዐለይሂ ወሰለም እንዲህ አይነት ዘርፈ ብዙ ሚና የነበራቸው የአላህ ወደ ሰው ልጆች የላካቸው መልእክተኛ ናቸው። ሰለላሁ ዐላ ረሱልላህ። ይሄን ሁሉ መተንተን ለምን መሰላችሁ ወዳጆች? ብዙ ጊዜ እዛ አካባቢ የሚሰራው ነገር ዒባዳ ስለማይመስለን አጅር እንደማያስገኝ ስለምናስብ ሸሽተነዋል። ግሪደሩ መሆን መርጠናል። ማድቤታችን ውስጥ ገብተናል። ግን ይሄን ስናገር አእምሯችሁ ውስጥ አንድ ጥያቄ እንደሚብሰለሰል እርግጠኛ። ግልጽ ነው እንዴ? ታዲያ ረሱል ሰለላሁ ዐለይሂ ወሰለም አገር የመሩት እኮ በህገ ቁርአን ነው፣ በህገ ሸሪዓ ነው። ይሄኛው እኮ ህገ መንግስት ነው ሚል ጥያቄ ውስጣችሁ የለ? ትንሽ አለች አይደል? ለዛ አንድ ደሊል ከታሪክ ልሳብ። ነቢዩላህ ዩሱፍ አለይሂ ሰላም እሳቸው በነበሩበት ዘመን አገሪቱ የምትመራው በህገ ጣዖት ነበር። ግልጽ ነው ወዳጆቼ? በህገ ጣዖት ነው የምትመራው። የኩፍር ስርዓት ነው የነበረው። እርሳቸውንም በወንጀል በዝሙት ወንጅሎ እስር ቤት ውስጥ ለመወርወር እዝነት የሌለው ማህበረሰብ። እዛ ማህበረሰብ ውስጥ መፍትሄ በማምጣታቸው ንጉሱ አስጠራቸው። ከንጉሱ ፊት ከቀረቡ በኋላ ወዳጆች ስሙት፣ ስልጣን ልስጥ ተቀበል አይደለም የተባሉት፣ ስልጣንን ጠየቁ። اجعلني على خزائن الارض እኔን የግምጃ ቤቱ ኃላፊ አድርገኝ። ለምን? ኢኒ ሐፊዙን ዓሊም፣ እኔ ጠባቂና አዋቂ ነኝ አሉ ነቢዩላህ ዩሱፍ አለይሂ ሰላም። ስልጣንን መጠየቅ አይደለም ሲሰጡ መቀበል። መጠየቅ የማን ሱና ነው? የነቢያት ሱና ነው። ዑለማዎቹ ምን ይላሉ? ታሪካቸው ለተፍሲሩ ላይ ስትገቡ የነበሩበት የጣዖት ህግ ነው። ለዛም ነው ቁርአኑ ላይ ምን እናገኛለን? ወንድማቸው ቤንጃሚን ሰረቀ ተባለ። ነቢዩላህ ዩሱፍ ወንድማቸው ማስቀረት ፈልገዋል። በእርሳቸው ህገ መንግስት ቢሆን አገሪቱ በምትተዳደርበት ህግ ቢሆን ነቢዩላህ ዩሱፍ ወንድማቸው መያዝ አይችሉም። ወይ ይገደላል ወይ ይታሰራል። ታዲያ ምን አደረጉ? አጮለቁና ወደ ነቢዩላህ ያዕቁብ ሸሪዓ ተመለሱ። እናንተ ዘንድ የሰረቀ ሰው ቅጣቱ ምንድነው አሏቸው። እዛው ዕቃው የተገኘበት ሰው ለ2 ዓመት ባሪያ ይሆናል አሏቸው። ግልጽ ነው። ወንድማቸው ነፈፍ አድርገው መለስ አሉ። ማ ካነ ሊየእኹዘ አኻሁ ፊ ዲን ልመሊክ፣ በንጉሱ ህገ ደንብ ቢሆን ወንድሙ መያዝ አይችልም። የነበሩበት ህግ ሸሪዓዊ ህግ አልነበረ። የያዕቁብን ህግ የሚከተል አልነበረ። በዛ ሲስተም ውስጥ ገብተው ግን አገሪቱ ላይ ሪፎርም አመጡ፣ ተሐድሶን አረጋገጡ። ያው ሀታ ሙአሪኾቹ የጉዟቸውን ያህል አልተሳካላቸውም ይላሉ። ግብጽ ሙሉ ለሙሉ ወደ እስልምና መለወጥ አልቻሉ። በኩፍር ሲስተም ውስጥ ገብተው ተሐድሶን ለማምጣት ታሉ። ይሄ የማን ፈለግ ነው? የነቢያት ፈለግ ነው ወዳጆች። ይሄ እኮ ህግ እንትን ነው። እዚህስ መግባት ምናምን የነካ እንጨት ነው፣ አይሰራም። እኔ የሁዳዎቹ ጠፍጥፈው የሰጡን አንዲት አባባል ያለች ይመስለኛል። አሲያሳ አይኑን ነጃሳ እንላለን። ፖለቲካ ምናምን የነካ እንጨት ነው ማለት ነው ሲተረጉ። ይህች እነሱ የሰጡን ይመስለናል። ለእኛ ፖለቲካ አይረባም ብሎ አስጣሉንና ከላይ ሆነው ገዙን። ግልጽ ነው። ምናምን የነካ እንጨት አይደለም። ከተጠቀምክበት አገር ላይ ተሐድሶ ማምጣት የምችልበት ቁልፍ መሳሪያ ነው ፖለቲካ። ስለዚህ ግሪደሩ አትሁን ወዳጆች፣ ግሪደሩ አንሁን ነው ትልቁ መልእክቴ። ወደ አገራዊ ተሳትፎ እንምጣ። አንተ ካልተሳተፍክ ለዚች ሀገር ካንተ የተሻለ ማን አላት? ሌላው እኮ ጠጭ ነው፣ ሌላው ሰራቂ ነው፣ ሌላው ውስጡ ችግር አለበት፣ ሌላው ለመመዝበር ነው የሚገባው። አንድ ትልቅ ፖለቲከኛ ጋር ነበርኩና ኡስታዝ አለ፣ አሁን የምታየው አብዛኛው ባለስልጣን ሁሉ ጠጭ ነው አለኝ፣ ሰካራም ነው አለኝ። እንዴት አልኩት? በየቀኑ የሰራው ህዝባዊ በደል አለዋል። ያንን ማታ በቢራ ተሸፍኖ መርሳት አለበት።
አንተ ንጹህ እኮ ነህ። አንተ በሰው ንብረት አትቀልድም። አንተ ተጠያቂነት አላህ ዘንድ እንዳለብህ ታምናለህ። አሜሪካ ውስጥ ለ10 ደቂቃ መብራት ቢጠፋ አሜሪካ በቢሊዮኖች ዶላር ነው የከሰረችው። ዝርፊያ ማለት ነው። ካሜራ የለማ፣ ግልጽ ነው። ካሜራ ሴኩሪቲ ካሜራ የለም፣ ዝርፊያ ነው በቢሊዮን ዶላር። እኔና አንተ መሃል ግን መብራት ቢጠፋ እቃውን አንነካውም። ለምን? ጨለማን የፈጠረው ጌታ ስለሚያይ። ይሄ ስሜት አለው አንተ ውስጥ ነው። አንተ ነህ ለቦታው የምትመጥነው። አንተ ካልገባ ማን ይገባል? የኦርዶጋን ኡስታዝ እርበካን ነጅመዲን እርበካን አንድ አባባል ይላሉ። ለፖለቲካ ግዴለሽ የሆኑ ሙስሊሞች ለሙስሊሞቹ ግድ በሌላቸው ፖለቲከኞች ይመራሉ ይላል። ያለንበት እውነት ይሄ ነው አይደል? ግልጽ ነው። አገር ለውጥ ላይ ነች። እኔና አንተ እጅ አጥፈን ተቀምጠናል። አንተ ነው ልትገባ የሚገባ። ኦርዶጋን ቱርክን እንደተረከባት በቅርብ ዓመታት ውስጥ ቱርክን 15ኛ የኢኮኖሚ ደረጃ ደረሳት። አንድ ትልቅ ምሁር ጠየቅኩታል፣ እንዴት እንዲለወጥካት አልኩት። ስለው ምን አለኝ? ሙስናን አቆምንና የአገሪቱን 20% የዓመት ወጯን ከዛ ሸፈነዋል። ግልጽ ነው። አዲስ አመራር መጣ፣ ንጹሃንን መደበ። 20% በቢሊዮን ዶላር ማለት ነው። ንጹሃኖች እጅ ሲወድቅ አገር ትለወጣለች። ለዛ የምትመጥነው ሞ አንተ ነህ። ግልጽ ነው ወዳጆቼ። ዛሬ ምንድነው ኡስታዝ ሚያወራ እንዳትል፣ ግልጽ ነው። አገራዊ ተሳትፎ፣ አገራዊ ለውጥ ላይ ተሳትፎ መሳተፍ መቻል አለብን። ንግግሬን ለመቋጨት አንድ ምሳሌ ልስጣችሁ። አብዛኞቻችሁ ትዳር ይዛችኋል አይደል? ትዳር አለ ወዳጄ። ለምሳሌ ትዳር አለ፣ ልጆች አሉ። በትክክል ልጆቹን ያስተምራል አይደል? ትምህርት እንዳይቀሩ የትምህርት የወር እየከፈለ ያስተምራቸዋል። ልጆቹ እንዳይታመሙ እንክብካቤ ያደርግላቸዋል። ከታመሙ ይወስዳቸዋል ሕክምና። ግልጽ ነው። ያለብሳቸዋል፣ ደህንነታቸውን ይጠብቃል። ይሄ ቤት ማስተዳደር እንለዋል። ይሄ ሐራም ነው የሚላለ ማላችሁ ላይ አለ እንዴ? እሺ ይሄን ከፍ እናድርገውና ቀበሌ እናድርገው። ቀበሌ ደግሞ የሚባለው ልክ በተመሳሳይ ለአካባቢው መብራት እንዳይቋረጥ፣ ደህንነቱ እንዲጠበቅ፣ ውሃ እንዲኖረው የሚጠብቅ ሰፋ ያለ ተቋም ማለት ነው። ቀበሌን ወደ ክፍለ ከተማ አሳድጉት። አሁንም ኃላፊነቱ እየሰፋ ይሄዳል እንጂ ቤቱ ውስጥ ከምትተገብረው ውጭ ስራ የለም። ወደ ጠቅላይ ሚኒስትሩ ሚና ለኢትዮጵያ ለሚባል ህዝብ የሚጨነቅ የሚያስተምር፣ ምግብ እንዲደርሳቸው የሚያደርግ፣ ጤና ተቋማት እንዲገነባ የሚያደርግ አመራር ማለት ነው። ባጭሩ ቤተሰብ ማስተዳደርና አገር ማስተዳደር አንድ ነው። ልዩነታቸው የወሰን ብቻ። ይሄ ጠባብ ነው፣ ያነ ሰፊ ነው። ጠቅላይ ሚኒስትር መሆን ሐራም ከመሰለ አባት መሆንም ሐራም ነው። ትስማማላችሁ? ማስፋት እኮ ነው። ቤትም የሚባል ማስተዳደር ነው። ቀበሌም ማስተዳደር ነው። ክፍለ ከተማ ማስተዳደር ነው። አገርም ማስተዳደር ይባላል። ወሰኑ ነው እንጂ የሚሰፋው ሁሉም ማስተዳደር። ይሄ 3 ሰው ነው የሚያስተዳድረው፣ ያ 3 ሚሊዮን ህዝብ ነው የሚያስተዳድረው። ልዩነት አለው። አገራዊ ተሳትፎ ላይ፣ ፖለቲካ ተሳትፎ ላይ ደካማ ሆነናል ወዳጆች። የበይ ተመልካች ሆነናል። የቀድሙ አባታችን እንዳሉነ ግሪደር ሆነናል። አገር ለውጠን አገርን ወደ ተሻለች ነገር አሳድገን የበይ ተመልካች፣ አሁንም መብት ጠያቂ የሚያሳዝን ውስጥ ነውና ያለነው። እባካችሁ ትምህርት ላይ እንሳተፍ፣ አስተዳደሩ ላይ እንሳተፍ፣ ሀገራዊ ለውጡ ላይ እንሳተፍ። ኢትዮጵያን ከአዲሱ አመራር ጋር አብረን ወደ ተሻለች ደረጃ እናሳድጋት እላለሁ። ሰለላሁ ዐለይሂ ወባረክ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።